በዚህ ምክክር ሂደት ውስጥ ደግሞ እየተሳተፉ ነው። ሂደቱን በንቃት እየተከታተሉ ይገኛሉና እንደው የዲያስፖራ ማህበረሰብ ውጤት ጠባቂ ብቻ አድርጎ ለሚያዩ አካላት ምን አይነት መልእክት ይኖሩታል? ጥሩ እኛ ኢትዮጵያውያን እኮ ነን። ከሀገራችን አንዳንዶች በተለያየ መንገድ ምናልባት ዜግነት የቀየሩም ለጣምራ ዜግነት ሌሎች ሀገራት ፋሲሊቴት የሚያደርጉ ጣምራ ዜግነት ለሀገር ኢኮኖሚ ባይዘዌ ጥሩም ነው። በሁለት ካታጎሪ በመንግስት በጥናት የተመሰረተ ጣምራ ዜግነት ቢኖር የአንድ ነገር ኢኮኖሚ ያፈጥነዋል። የውጭ ዲያስፖራ ሲመጣ ቤተኛነት ይሰማዋል ጣምራ ዜግነት ካለው። በዛው ልክ ደግሞ አንዳንድ ቅድም እንደምንላቸው አይነት ጽንፈኞች ካሉ ደግሞ ለሌላ አጀንዳ እንዳይጠቀሙ በጥንቃቄና በአቋም ላይ የተመሰረተ ነገር ቢኖር የሚል ሀሳቦች ተነስተዋል። እያንዳንዱ ዲያስፖራ እኔ አሁን ኢትዮጵያዊነቴን አልቀየርኩም። ኢትዮጵያዊ ነኝ። ኢትዮጵያዊ ፓስፖርት እጠቀማለሁ። ኢትዮጵያዊ መታወቂያ፣ ኢትዮጵያዊ አይዲ እጠቀማለሁ። ለምሳሌ በምኖርበት ሀገር ላይ ቅድም በነገርኩክ በኤንጂኦ በየ5 ዓመቱ የሚታደስ ወረቀት ነው የሚጠቀሙ። ያ ወረቀት እየተጠቀምኩ ሀገሬን ገብቼ ለመውጣት ሀገሬ ለምትፈልጋቸው አላማዎች መቆም ግዴታ አለብኝ። ለምን ኢትዮጵያዊ ነኝ። ስለዚህ አንዳንድ ደግሞ ሀገር አፍርሰው እነሱ መክበድ የሚፈልጉ አሉ። እኛ ልክ ጽንፍ ፈጥረው እኛ ምንም አይነት ሀሳብ ላይ እንደሌለን አድርገው ከሌለው ታዲያ 40 ምናምን ቀን ሊሆነኝ ነው ምን ሰራለሁ እዚህ? ሀሳብ ብቻ ማዋጣት ከሆነ እዛ እኮ የሚበላሽ ብዙ ነገር አለ። ጥዬ የመጣሁት ላይፍ አለ። ጥዬ የመጣሁት ኃላፊነት አለ። እኔ የምኖርበት በጣም ብዙ ከግማሽ ሚሊዮን በላይ ዲያስፖራ ድምጼን ይጠብቀዋል። የኮሚኒቲ አዌርነስ ሰጣለሁ። ከቅድም እንደነገርኩ ብዙ ኢትዮጵያውያን ድምጽ ነኝ ላለፉት 14 ዓመታት እና የነዛም ድምጽ ነኝ ጭምር። ቤዝድ ኦን ኮሚኒቲ ነው ማውራት ያለብንና ዲያስፖራው ተሳታፊ አይደለም፣ ዲያስፖራው ዝም ብሎ ሲምቦል ነው ምናምን የሚለውን ነገር ያነሳሉ ላልከው ያ እንዴት አድርገው እነሱ እንትን ይበሉ። ምክንያቱም አጀንዳ እንዴት ይስጡ? አጀንዳ ካልሰጡ ለሚፈልጉት አላማ ማዋል አይችሉም። ምክንያቱም እዛ ጋር ሀሳብ ያዋጣ ነው ሀሳብ ይጠናቀራል። የተጠናቀረው ሀሳብ ውሳኔ የሚያገኝ ልባት የሚያገኘው በሁላችን ድምጽ ነው። የሁላችንንም ድምጽ ደግሞ ተደምረን አሳጅተናል። 4000 ውስጥ እኮ 80 የሚያህል ዲያስፖራ አለ። ለምን በውጪ የሚኖረው ከ5 ከ10 ሚሊዮን ከሆነ የ130 ሚሊዮን ህዝብ አደራ ይዞ እያወራ ከዛ መረጃ እየሰረቀ በውጪ አጀንዳ የሚሰጥ ይሄ ሀገር አፍራሽ ነው።